ሰላም ሰላም እንዴት ናችሁ? የህይዋን ዩቲዩብ ተከታታዮች እንዴት ሰነበታችሁልኝ? እንዴት ናችሁ? ሰላም ለሁላችሁ። ወደ ቻናላችን እንኳን ደህና መጣችሁ። እስኪ ዛሬ ስለ ብጉር እንነጋገራለን ማለት ነው። ባለፈው ስለ ጨጓራ እንዴት መጥፋት እንችላለን የሚለው አይተን ነበረ። ዛሬ ደግሞ ስለ ብጉር እናያለን። በቀላሉ የሚወጣና ብዙ ሰው እያስቸገረ የሚገኘው ነው። እንግዲህ ብጉር ቀላል ነው፣ በነገራችን ላይ የሚጠፋ ነገር ነው። ነገር ግን ዝም ብለን ካየነውና የተለያየ ነገር ያልተገባ መድኃኒቶች በፊታችን ላይ ስንቀባ ወይ ደግሞ የተለያየ ያልተገቡ ነገሮች ስናደርግ ደግሞ ወደ ባሰ ነገር ወይ ወደ ሌላ ነገር ሊቀየር ወይ ደግሞ ሊሸጋገር ስለሚችል ጥንቃቄ ማድረግ መቻል አለብን ማለት ነው። እስቲ ትንሽ ዛሬ ደግሞ እንደ ቲፕ ነገር በሉትና እንግዲህ ዋና ምንድነው ሰውነታችን ወይ ደግሞ ፊታችን ላይ ምንም ማናቀው ክሬም ወይ ማናቀው መድኃኒት ወይ ማናቀው አይነት ኮስሞቲክስ አለማድረግ ወይ ደግሞ አለመቀባት ነው ዋናው ነው የምመክራችሁ። ነገር ግን እንዲህ ሆኖ ብጉሩ ከወጣብን ወይ ደግሞ ብጉሩ ሰውነታችን ላይ ከታየ ማድረግ ያለብን ምንድነው የሚለው ደግሞ እስኪ እንየውና በቀላሉ መፍትሄም አለው። ስለዚህ ብጉር የሚለው ምንድነው? ብጉር ምንድነው? እንዴት ሊወጣ ይችላል? በምንስ ማጥፋት እንችላለን? ከጠፋ በኋላ ይመለሳል ወይ ምንድነው ማድረግስ ያለብን? ብጉርስ የት ይወጣል የሚለው ደግሞ እስኪ እንግዲህ ብጉር በቆዳችን ላይ የሚፈጠር የተለመደ የቆዳ ችግር ወይ ደግሞ በቆዳችን ላይ የደረቀ ቆዳ ወይ ደግሞ ያረጀ ቆዳም ሊሆን ይችላል። ቆዳችን ሲሞት በኤኒሚንስ በባክቴሪያ ሲጠቃ ወይ ደግሞ በዘይት ብዛት ቆዳችን ላይ ያሉ ቀዳዳዎች ሲዘጉ ባክቴሪያው ምን ማድረግ ይችላል ማለት ነው እዛ እንዲራባና እዛ አካባቢ ኢንፌክሽን እንዲፈጠር ያደርግና ከዛ በኋላ በሰውነታችን ላይ በጀርባችን ሊሆን ይችላል፣ በፊታችን ሊሆን ይችላል፣ በደረታችን ሊሆን ይችላል ብጉሩ እንዲወጣ ያደርጋል ማለት ነው። ይሄን በተፈጥሮ ያለው ቀዳዳ በዘይት ብዛት ወይ ደግሞ በተለያየ ኢንፌክሽን ያ ቆዳ ክፍተት ሲዘጋ ብጉር የሚባለው በሽታ አይነት እንትን ያጠቀናል ማለት ነው። ስለዚህ ዋና ምክንያቶቹ የብጉር እንዲወጣብን የሚያደርጉ ዋና ምክንያቶች አሉ። እነሱ ምንድን ናቸው? አንደኛው ቆዳችን በራሱ በብዛት ዘይት ሲፈጥር ምክንያቱም ብዙ አይነት ቆዳ አለ። ደረቃማ አለ፣ ዘይት አለ፣ ዘይትና ደረቃማም አለ የቆዳ አይነት ማለት ነው። ስለዚህ ያ በሰውነታችን ላይ ያለው ዘይት በብዛት ሲመረት ወይ ደግሞ ብዙ ዘይት ሲኖረን ምን ያደርጋል? በተፈጥሮ በሰውነታችን ውስጥ ከጫፍ እግር እስከ ጭንቅላታችን ያለው የቆዳችን ቀዳዳዎች እንዲዘጉ ያደርጋል የዘይት ማለት ነው። ቅባት ፊታችን ላይ ሲበዛ ማለት ነው እንዲዘጋ ያደርግና ብጉር በደረታችን፣ በጀርባችን፣ በፊታችን ላይ እንዲወጣ ያደርጋል ማለት ነው። ሁለተኛው ደግሞ ምንድነው? የሆርሞን ለውጥ ሲኖር ደግሞ ብጉር ይወጣብናል። ለምሳሌ ሆርሞን ለውጥ ማለት አንዳንዴ ለምሳሌ ከ18 አመት በታችና ከ18 አመት በላይ የሚባል አለ። እንግዲህ ለምሳሌ ከ18 አመት አልፈን ወደ 19 እና ከዛ በላይ ሲሆን ጎርመስና የሚባለው ወይ ደግሞ የሆርሞን ለውጥ አለ ይባላል። በዛ ሰዓት የሚወጣ ብጉር አለ። ይሄ ግን በቀላሉ የሚጠፋ ነው፣ ወጥቶ የሚጠፋ ነው። ነገር ግን አንዳንዱ ግን ማይጠፋ ማለት እንግዲህ ይሄ ምን ይባላል? የሆርሞን ለውጥ ሲኖር የሚወጣ ብጉር አለ። ሶስተኛ ደግሞ ጭንቀትና እንቅልፍ ማጣት ነው። እንግዲህ ብዙ ጊዜ የምንጨነቅና በቂ የሆነ እንቅልፍ ተኛ ከሆነ ብጉር እንዲወጣብን ያደርጋል። ጭንቀት ወይ ስትረስ ካለ ደግሞ እንዲሁ ብጉር እንዲወጣ ያደርጋል ማለት ነው። አራተኛው ብዙ ዘይት ወይ ደግሞ ስኳር ያለበት ስኳርነት ያላቸው ምግቦች ስንጠቀም ነው ብጉር እንዲወጣ ያደርጋል ማለት ነው። ለዛም ነው ስኳር በብዛት አትጠቀሙ ወይ ስኳር ቀነስ የሚባለው አንድ የሆነ ችግር ነው ማለት ነው። ስኳር እንግዲህ የስኳር በሽታ ወይ ደግሞ ዲያቤቲክ የሚባለው በሽታ ከማምጣት በዘለለ እንግዲህ ብጉርም እንዲመጣ ወይ ደግሞ በብዛት ብጉር እንዲወጣም ያደርጋል ማለት ነው። አምስተኛው ፊታችን ሳንጸዳዳ ወይ ደግሞ ፊታችን ላይ በደንብ ሳናጥበው ወይ ደግሞ በደንብ እንትን ሳናርገው ኮስሞቲክስ ዝም ብለን አንስተን በተገኘ ቁጥር ዝም ብለን ኮስሞቲክስ የምንቀባው ከሆነ በተገኘ ዝም ብለን ኮስሞቲክሶች የምንደባልቅ ከሆነ አንደኛው ዝም ብለን የትኛው ችግር ያመጣል፣ የትኛው ለደረቅ ቆዳ ይሆናል፣ የትኛው ለለስላሳ ቆዳ ይሆናል ብለን ሳናውቀው ዝም ብለን ማንኛውም የምንጠቀማቸው የፊት አብዛኞቹ በሴት እህቶቻችን የሚታየው ናቸው። የፊት ፓውደሮች አሉ፣ ክሬሞች አሉ፣ የተለያየ የፊት መከላከያ ስክሪኖች የሚባሉ አሉ። እነዚህ ነገሮች ስንጠቀም እንግዲህ
ብዙ ጊዜ የሜዲካል የሆነ ነገር እንግዲህ በሐኪም ተማክረን መሆን አለበት። ነገር ግን አንዳንዴ ሰው አረገ ብለን ወይ ደግሞ ዝም ብለን ከፋርማሲ ወይ ደግሞ ከሱፐር ማርኬት ገዝተን ብዙዎች እንጠቀማለን እና ይሄ ደግሞ ለተለያየ በሽታ ወደ ብጉር ሊያመጣብን ይችላል ማለት ነው። እንግዲህ እነዚህ ነገሮች ብጉር የሚያመጡ ዋና መነሻዎች ናቸው ማለት ነው። እንግዲህ እነዚህ ነገሮችም መጠንቀቅ መቻል አለብን። ከዛ በኋላ ደግሞ ፊታችን በእጅ አለመነካካት ምክንያቱም እንዳልኳችሁ ፊታችን ማነው እጃችን ላይ የተለያየ ባክቴሪያዎች ነው እጃችን ያልታጠብን ሊሆን ይችላል የተለያየ ቆሻሻ ሊኖር ይችላል። ስለዚህ በቀላሉ ፊታችን ስነካካ ሰንሰቲቭ የሚባል ፊት አለ በቀላሉ ዝም ብሎ የሚቀላና ብጉር የሚያወጣም አለ። እንግዲህ በፊታችን ደግሞ እንግዲህ በዚህ በእጃችን ላይ እጃችን ሳናጸዳና ቆሻሻችን ፊታችን ላይ የምንነካካ ከሆነ ብጉር እንዲወጣ ያደርጋል። ሰባተኛ በቤተሰብ ወይ ደግሞ በዘር የሚመጣ ነው ማለት ነው። በዘር የሚመጣ ብጉርም አለ ማለት ነው። እንግዲህ ብዙ አይነት የብጉር አይነት አለ። እንደዚህ ለምሳሌ ጥቁር ብጉር አለ፣ ነጭ አለ፣ ቀይ ብጉር የሚባል አለ፣ በቆዳ ላይ ምልክት ሆኖ የሚቀር ብጉርም አለ። እነዚህ ብዙ ከብዙ በትንሾቹ የብጉር አይነቶች ናቸው። እንግዲህ ብጉርን እነዚህ እንግዲህ መነሻዎች እንደዚህ ከሆኑ ብጉርን እንዴት መከላከል እንችላለን የሚለው ደግሞ እስኪ እንያቸው። እንግዲህ ብጉር መከላከል የምንችለው አንደኛው ፊታችንን በቀን 2 ጊዜ በመታጠብ ብዙ ውሃ በመጠጣት ጤናማ ምግብ በመመገብ ዘይትና ስኳር ያለበትን ምግብ መቀነስ የምንተኛበት አልጋና ትራስና ልብስና የትራስ ንጹህ ማድረግ ብጉርን አለመነካካት ወይ ደግሞ አንዳንዴ በእጃችን ላይ ብጉር ከነካነው እየባሰ ነው የሚሄደው። እንግዲህ እዛ አካባቢ ስናደማው ወይ ደግሞ ሌላ ቦታው ላይ ደሙ ከነካው እንግዲህ እዛው ተመልሶ ደግሞ ሌላ ብጉር እንዲወጣ ያደርጋል ማለት ነው። ንጹህ ፈጣንና ስክራቦችን መጠቀም አለብን። በእነዚህ መንገዶችም ብጉር መከላከል እንችላለን። እንግዲህ እነዚህ ነገሮች ብጉር የሚያመጡ ዋና መነሻዎች ናቸው ማለት ነው። እንግዲህ እነዚህ ነገሮችም መጠንቀቅ መቻል አለብን። ከዛ በኋላ ደግሞ ፊታችን በእጅ አለመነካካት ምክንያቱም እንዳልኳችሁ ፊታችን እጃችን ላይ የተለያየ ባክቴሪያዎች ነው እጃችን ያልታጠብን ሊሆን ይችላል የተለያየ ቆሻሻ ሊኖር ይችላል። ስለዚህ በቀላሉ ፊታችን ስነካካ ሰንሰቲቭ የሚባል ፊት አለ በቀላሉ ዝም ብሎ የሚቀላና ብጉር የሚያወጣም አለ። እንግዲህ በፊታችን ደግሞ እንግዲህ በዚህ በእጃችን ላይ እጃችን ሳናጸዳና ቆሻሻችን ፊታችን ላይ የምንነካካ ከሆነ ብጉር እንዲወጣ ያደርጋል። ሰባተኛ በቤተሰብ ወይ ደግሞ በዘር የሚመጣ ነው ማለት ነው። በዘር የሚመጣ ብጉርም አለ ማለት ነው። እንግዲህ ብዙ አይነት የብጉር አይነት አለ። እንደዚህ ለምሳሌ ጥቁር ብጉር አለ፣ ነጭ አለ፣ ቀይ ብጉር የሚባል አለ፣ በቆዳ ላይ ምልክት ሆኖ የሚቀር ብጉርም አለ። እነዚህ ከብዙ በትንሾቹ የብጉር አይነቶች ናቸው። እንግዲህ ብጉርን እነዚህ እንግዲህ መነሻዎች እንደዚህ ከሆኑ ብጉርን እንዴት መከላከል እንችላለን የሚለው ደግሞ እስኪ እንያቸው። እንግዲህ ብጉር መከላከል የምንችለው አንደኛው ፊታችንን በቀን 2 ጊዜ በመታጠብ ብዙ ውሃ በመጠጣት ጤናማ ምግብ በመመገብ ዘይትና ስኳር ያለበትን ምግብ መቀነስ የምንተኛበት አልጋና ትራስና ልብስና የትራስ ንጹህ ማድረግ ብጉርን አለመነካካት ወይ ደግሞ አንዳንዴ በእጃችን ላይ ብጉር ከነካነው እየባሰ ነው የሚሄደው። እንግዲህ እዛ አካባቢ ስናደማው ወይ ደግሞ ሌላ ቦታው ላይ ደሙ ከነካው እንግዲህ እዛው ተመልሶ ደግሞ ሌላ ብጉር እንዲወጣ ያደርጋል ማለት ነው። ንጹህ ፈጣንና ስክራቦችን መጠቀም አለብን። በእነዚህ መንገዶችም ብጉር መከላከል እንችላለን። ነገር ግን ከዚህ አልፎ ተርፎ ብጉሩ ከወጣብንና አንዴ ፊታችን ላይ ከታየ ማድረግ ያለብን እንግዲህ እነግራችኋለሁ ማለት ነው። እነዚህ ነገሮች ደግሞ ምንድን ናቸው? በቤታችን ላይ በቀላሉ ማዘጋጀት የምንችል ወይ ደግሞ በአካባቢያችን ላይ በቀላሉ ማግኘት የምንችል የተለያዩ አይነት እጽዋቶች አሉ። እነሱ ምንድን ናቸው የሚለው ደግሞ እንያቸው እስቲ። እንግዲህ ከነዚህ አንደኛው ምንድነው? አሎቬራ ማለት ወይም እሬት የሚባለው ነው። እሬት እንግዲህ በቀላል ማግኘት የምንችለው በአካባቢያችን ማግኘት የምንችለው ነው። እሬት ማለት ነው። እሬት እንግዲህ አብዛኞቹ እንደምናውቀው እንግዲህ የባክቴሪያ ፀረ ባክቴሪያ ወይ ደግሞ አንቲባክቴሪያል ባህሪ ያለው ነው። እንግዲህ እሬት ለተለያየ ለኢንፌክሽን ለተለያየ ቁስሎችም ያክማል ማለት ነው። እንግዲህ ከነዛ አንድ ደግሞ ለብጉር ይሆናል ማለት ነው። ብጉር ፍሬሽ የሆነ አሎቬራ ውስጥ ያለው ጀል ወይም ፈሳሽ ጀል መሰለኝ ፈሳሽ እሱን አምጥተን ፊታችን ላይ ብጉር ያለበት አካባቢ ብናደርገው ብጉሩ እንዲጠፋ ያደርጋል ማለት ነው። ሁለተኛው ማር ነው። ማር ደግሞ ብዙ ጊዜ እንግዲህ አንቲባክቴሪያል ነው እንደምታውቁት ማር
ብዙ ጊዜ ለምሳሌ በድሮ በገጠራማ አካባቢዎች ምን ያደርጋሉ እንደምታውቁ ገጠራማ ላይ እንግዲህ ህክምናና መድኃኒት በቀላሉ ያገኙ የሚያደርጉት እንግዲህ ለምሳሌ አንድ ሰው ውሻ ከተነከሰ ወይ የተለያየ ኢንፌክሽን ሌላ ቁስል ከወጣበት ማርና ነጭ ሽንኩርት ይጠቀማል ማለት ነው። ማር ደግሞ እንግዲህ ምንድነው አንቲባክቴሪያል ባህሪ ስላለው በቀላሉ እብጠት እንዲጠፋና ባክቴሪያ ኢንፌክሽን እንዳይፈጠር የሚያደርግ ነው። ስለዚህ ማር ደግሞ ንጹህ የሆነ ማር ቀይም ሊሆን ይችላል ነጭ ሊሆን ይችላል በንጹህ ከሌላ ጋር አሁን የገበያ ላይ ያለው የነጋዴ የስኳርና የሙዝ የተቀላቀለበት ሳይሆን ንጹህ ማር ካገኘን እንግዲህ አንደኛውና ዋነኛው ተመራጭ ነው ለብጉር ማጥፊያ ማለት ነው። እሱም ፊታችን ላይ በመቀባት ብጉሩ እንዲጠፋ ያደርግልናል ማለት ነው። ሌላኛው ምንድነው ሎሚ ነው። ሎሚ ደግሞ እንዲሁ በትንሹ ሳይበዛ እንግዲህ ከበዛ ደግሞ የማሳከክ ባህሪም ስላለው ሎሚም መጠቀም እንችላለን ማለት ነው። ሌላው ምንድነው ግሪን ሻይ ወይ ደግሞ ግሪን ቲ የሚባለው የአረንጓዴ ሻይ የሚባለው እሱ ደግሞ ለብጉር አንደኛው ተመራጭ ነው። ሳይበዛ እሱን ደግሞ በፊታችን ላይ ቅጠሉን ቀጥቅጠን በትንሹ ፊታችን ላይ በመቀባት ብጉር እንዲጠፋ እናደርጋለን ማለት ነው። ሌላ ስድስተኛ ደግሞ ኩኩምበር ወይ ደግሞ ዱባ የሚባለው ነው። ዱባ ደግሞ የውስጡ ያለው ፍሬው ሳይሆን ዋነኛው የውስጡ ያለው በዱባ ውስጥ ያለው ልጠን እሱን ደግሞ ፊታችን ላይ ስንቀባው ነው ብጉር እንዲጠፋ ያደርጋል። ሰባተኛው እርድ ነው። እርድ ደግሞ እንደምታውቁት ብዙ ጊዜ ብዙዎች ሴቶች ይጠቀማሉ። እርድ ምንድነው ፊታችን ንጹህና ለስላሳና ውብ ሆኖ እንዲታይ የሚያደርግ ነው። በዛው ልክ ደግሞ የአንቲባክቴሪያል ነው ማለት ነው። ስለዚህ እርድ ደግሞ ለፊታችን ብጉር ያለበት አካባቢ ብንቀባው ቶሎ ብጉሩ እንዲጠፋ ያደርግልናል ማለት ነው። ስምንተኛው እርጎ ነው። እርጎ ደግሞ በቀላሉ ቤታችን ውስጥ ለምግብነት የምንጠቀመው ነው። እርጎ ደግሞ በፊታችን ላይ ስንቀባው ብጉር ያለበት አካባቢ ከተቀባነው ብጉር እንዲጠፋና እብጠት እንዲቀንስና የቆዳችን ልስላሴ እንዲጨምር የሚያደርግ ነው ማለት ነው። አስረኛ በረዶ ነው። በረዶ ደግሞ እንደምታውቁት አንዳንድ ብጉሮች በጣም ፊታችንን ቶሎ የሚወጡና እብጠት የሚጨምሩ ፊታችን ላይ ቶሎ ካበጠ ደግሞ በጣም ልክ እንደ ፊታችን ላይ በፊታችን ላይ በጣም ትልቅ እብጠት እንዲፈጠር የሚያደርግ ነው። ስለዚህ በረዶ ስናደርግበት ደግሞ እብጠቱ እንዲቀንስና ያ የበረዶን ያ የብጉር እብጠት ቶሎ እንዲቀንስ የሚያደርግ ነው ማለት ነው። አንደኛው በረዶ ማለት ነው። ስለዚህ እነዚህ ነገሮችን በቤታችን ውስጥ በመጠቀም በቀላሉ ብጉርን ማጥፋት እንችላለን ማለት ነው። ከዛ ውጪ ግን ብጉሩ ይሄን ሁሉ እነዚህ ተጠቅመን ካልጠፋ ግን ቀጥታ መሄድ ያለብን ምንድነው ሌላ ነገር ፊታችን ላይ እንዳልኳችሁ የተለያዩ ኮስሞቲክሶች የተለያዩ ቅባቶች ጄሎች ከመጠቀማችን በፊት ወዴት መሄድ ያለብን ማለት ነው ወደ ሐኪም ደርማቶሎጂስት የሚባለው የቆዳ ስፔሻሊስት ሄደን መታየት አለብን ማለት ነው። ከዛ ብዙ መድኃኒቶችን ሊያዝልን ይችላል። ከነዛ በጥቂቶቹ ክሬሞች ማግኘት እንችላለን ማለት ነው። ነገር ግን አንዳንዶቻችን ለምሳሌ ህክምና ማግኘት ማንችልበት ወይ ደግሞ የደርማቶሎጂስት እንዳልኳችሁ የቆዳ ስፔሻል የማናገኝበት ከሆነ ደግሞ በቀላሉ ከፋርማሲ እነዚህ ክሬሞች ገዝተን መጠቀም እንችላለን ማለት ነው። አንደኛ ምንድነው ቤንዞይል ፔሮክሳይድ የሚባለው ነው። እንግዲህ ምስሉ እንደምታዩት እነዚህ ያው አያይዤዋለሁ ማለት ነው። ሁለተኛው ሳልሲሊክ አሲድ ነው። ሶስተኛው ደግሞ አንቲባዮቲክስ ክሬምስ የሚባሉ ናቸው። አራተኛው ሬቲኖይድ ክሬሞች የሚባሉ ናቸው። እነዚህ ዋና ጥቅማቸው ምንድነው? አንደኛው ጸረ ባክቴሪያል ናቸው። ጸረ ባክቴሪያል እንግዲህ ብጉር ደግሞ በባክቴሪያ የሚመጣ ነው። እንግዲህ እነዚህ መድኃኒቶች ስንቀባ ምን ያደርጋል? አንደኛ ብጉር እንዲጠፋና ባክቴሪያው እንዲገደል ያደርጋሉ። በፊታችን ላይ የሚቀላና የፊታችን ቀይነት ወይ እብጠት የሚቀንሳሉ። ቀዳዳዎች እንዳይዘጉ ያደርጋሉ። እነዚህ ክሬሞች ቀዳዳዎች ማለት እንዳልኳችሁ ከጫፍ እግራችን እስከ ላይ ጭንቅላታችን ያለው የቆዳ ክፍተት ወይ ደግሞ በቆዳችን ውስጥ የሚገኙ ክፍተቶች አሉ። እነዛ በዘይት ብዛት ከተዘጉ ብጉር እንዲወጣ ስለሚያደርጉ እነዛ ደግሞ እንዳይዘጉም ያደርጋል ማለት ነው። ከዛ በተጨማሪ አዲስ ብጉር እንዳይወጣ ያደርጋል እነዚህ ክሬሞች ማለት ነው። ቢያንስ የነበረው እያከሙ በተጨማሪ ደግሞ እነዛ የተዘጉ ቆዳዎችን እየከፈቱ ሌላ ተጨማሪ ብጉር እንዳይወጣ ያደርጉልናል ማለት ነው። የሞተ ቆዳው ደግሞ የሞተ ቆዳውን በማስነሳት አዲስ የቆዳ ክፍተት እንዲፈጠርም ያደርጋሉ። ጥቁርና ነጭ ብጉርን የወጣ በፊታችን ላይ እንደ ምልክት ሆኖ ፊታችን ላይ የሚያበላሽብን እነዚህ አይነት ብጉሮች ደግሞ በቀላሉ እነዚህ ክሬሞች መጥፋት ይችላሉ ማለት ነው። ከዛ ውጪ ግን ምንድነው የሚላቸው እኔ በአጭሩ ፊታችን ላይ ከምኑ ነገር ከውሃ ውጪ ሌላ ነገር አንመነካከት። ምክንያቱም እንዳልኳችሁ የፊታችን አንደኛ የፊታችን ቆዳ ማወቅ አለብን። ፊታችን ምንድነው ጠንካራ ነው፣ በጣም ቅባታማ የበዛበት ነው፣
በጣም ደረቅ ነው ምን አይነት ቆዳ እንዳለብን ወላ በደንብ ማወቅ መቻል አለብን። ይሄን አውቀን ደግሞ ለፊታችን የሚሆነው ክሬም ለፊታችን የሚሆነው ምን ጠቀማን ያ ኮስሞቲክስ ማወቅ መቻል አለብን። ካላወቅን ዝም ብለን ሰው አረገ ብለን የተለያዩ ፓውደሮች የተለያዩ ክሬሞች የተለያዩ ዝም ብለን እያነሳን ፊታችን ላይ የምንቀባው ከሆነ ደግሞ ከዛ በኋላ ተከትለ የሚመጣ የተለያዩ በሽታዎች አሉና ይሄን በቃ ለፊታችን ደግሞ በጣም ሴንሲቲቭ ነው። ስለዚህ መጠንቀቅ መቻል አለብን። ስፔሻሊ ሴቶች እዚህ ጋር በጣም ጥንቃቄ ማድረግ አለባቸው ማለት ነው። ምክንያቱም ለፊት የሚሆኑ ክሬሞች ለፓውደሮች የፀሐይ መከላከያዎች በሐኪም ካልታዘዝልን በስተቀር ዝም ብለን እያነሳ ፊታችን ላይ መቀባት ወይ ደግሞ ፊታችን ላይ እነዛ ነገሮችን ማድረግ የለብን ማለት ነው። ምክንያቱም እንዳልኳችሁ ለብጉርም ለተለያየ የፊታችን መበላሸት በነገራችን ላይ ብዙዎቹ ሴቶች በዚህ ነገር በተለያየ እነዚህ ኮስሞቲክስ በመጠቀም ፊታቸው ተበላሽቶ ቤት ቁጭ ብለው የሰውን ፊት ማየት ያሳፈራቸው ብዙ ሴቶች አሉና እነዚህ ነገሮች በፊታችን ላይ ዝም ብለን ያገኘነው እንትን ከመጠቀም መቆጠብ መቻል አለብን ብዬ ነው የማስበው። ስፔሻሊ ደግሞ አሁን ላይ ብዙ ፎርጅድ የበዛበት እንትን ነውና ገበያዎች ማንኛውም ገዝተን ስንጠቀም ነው ኤክስፓየርድ ማየት የአገልግሎት ጊዜው የት እንደተመረተ በደንብ አይተን መጠቀም መቻል አለብን ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄ ይመስላል። ጠቃሚ ሆኖ ካገኛችሁ ሼር ላይክ ሰብስክራይብ እያደረጋችሁ ከኛ ጋር ፋሚሊ ሆኖ ማለት ነው። ሀሳብ ጥያቄ ካላችሁ በኮሜንት አሳውቁኝ። አመሰግናለሁ። ይሄን ይመስላል። ቴንኪው። ቀጣይ በሌላ አርዕስት እመጣለሁ። እስከዛ ሰላም ሁኑ። ቻው